ሰላም ቤተሰብ እንዴት ናችሁ? አለን ይመስገን። ዛሬ እንግዲህ ያው ሾፒንግ ልንወጣ ነው። የሰፈራችን ያለ አንድ ሱፐር ማርኬት የመጀመሪያ ብሎግ ልሰራላችሁ ነው። አብረን እንሂድ። ያው በነገራችን ላይ ቤታችን ይሄን ይመስላል። ሸራተን በሉት። ኤግ ፕላንት ታውቀዋለህ? ይሄ ኤግ ፕላንት ይሄ ነው ብንበለው ምንድን ነው? ዱባ እኮ ነው። የዱባ ዘር ነው። አይተኸዋል? ዋጋውን ያው ኦክራ ዜሮ ይመቻል። ኦክራ ዜሮ እንብላ። ቁርጥ 3 ብር ከ50 ድርሃም ብቻ ጌት ግሪን ሀቢቢ ካም ቱ ዱባይ። ይህ ነገር በምንገዛው አሪፍ ይመስለኛል። የሆነ ስኳር ድንቹ ምንድን ነው የሚባለው? ይህን ብላ እንደ አረኔ አትክልቶቹ ምን እንደሆኑ ብቻ እዚህ ሀገር እኮ ግራ ነው የሚገባ። ይሄን አሁን ብላ ስራ ስር እንጨት ጅማ ነው ያለ ነው። አባቴ ጅማ እንዳለን ቁጠራ። ከኔ ፊት ኮኮናት ብር ከምናምን ይህን አሳየኝ አይተኸዋል? ይህ ሽንኩርት 16 ድርሃም። የት አለ ኦሪጂናሉ ናይስ ካፌ? አየህ ፍሬሽ ዳቦ ነው 29 ዛሬ ነው ቀኑ ራሱ። ስንት ብር ነው? 2 ብር ከ25። ሱቅ ስንት ነው? 6 ብር። አባቴ ቺፕ ነው የምንለው በምክንያት ነው። ግሪን ይለያል። ያ ዳቦ በጣም ኢምፖርታንት ነገር ነው። እንጀራን የተካለን እሱ ነው ትላለህ። ሁለት ይዘናት እንግዲህ ያው በጋራ ነው። በነገራችን ደግሞ ሆዳ መጣጥን ኮመንት ላይ በዚህ ጋር ወደ ላይ አድርገን እንሄዳለን። ደግሞ እንግባ ሎንግ ስቴይ ነው ይሄ ወተት ከዛኛው ተቀድሞ ይለያል። የተወሰነ ቀን ሊቆይ ያኛው ስለሚበላሽ ወተት ነው ብለን ነው እንግዛው። እንዴ ወተት ነው የ10 ብር ነው 4 ሊትር እንደማለት ነው። 10 ብር ዋጋው በጣም አሪፍ ነው። ያ እየፈራ ነው የመጀመሪያ ቀን የቀረጸኝ። እየፈራ እንደ ፖሊስ እየተደበቀ እንደ ፖሊስ ነው የፈራቸው ሰዎችን ራሱ። ያው ሰው መቅረጽ እዚህ ሀገር ክልክል ስለሆነ እዛ ነው። ግሪን ሱፐር ማርኬት ያው ሳቷ ነው የምንኖረው። ሳቷ በጣም ቺፕ የምንለው ቦታ ነው። ይሄ 1 ኪሎ ኦትስ ነው 10 ብር። ጡንቻ የመጣው በዚህ ነው። እና ይህን ይመስላል ግሪን ሱፐር ማርኬት። ሌላ እንሰራላችሁ ኮሜንት ላይ ጻፉልኝ። እናንተ አካባቢ ዋጋ ደግሞ ከኛ የተሻለ የሚቀንስ ከሆነ ኮሜንት ላይ ኢትዮጵያ ዋና ኢምፖርታንት ምግባችን ምንድን ነው? ፉል በ6 ብር በ5 ብር እለፉ እንደ ቤታችሁ። ያው በፉል ዙሪያ ከፍተኛ ስብሰባ ነው ያደረግነው እኔና ካሊድ። ይገዛ በልተነዋል አልበላ ነው። እዚህ ጋር ትንሽ ተጨቃጭቀናል። ቢመጣኝ ደስ ይለዋል። እየለመንኩት በሉት በቃ ፉል ለመብላት አይሆንም ማለት ያው ኩርፌ ወደ ፊት ለፊት እየተጓዝኩ ነው። ዋናው አሳሳቢ የኢትዮጵያ ዘይት ኢትዮጵያ ስንት ነው? 2000 ምናምን ብር ነው ባለፈው ኢትዮጵያ ሄድኩ ጊዜ ገዛሁት 25 ብር ካባዛችሁት በ49 በ50 መድኃኒዓለም የሚወቀው ሂሳቡ። ይሄን ንግዛ ናስኪ አስመርጠን የሚረጋው የላቸውም ትላለህ የቀበሌው። ውይ 34 አስገባላቸው ዋጋው ነው።
8 ብር ና ማነው KFC ምናምን አማረኝ እያላችሁ ሌላ ቦታ አትሄዱ። በጣም ምርጥ KFC ዘይት ብቻ ነው የሚፈልግ፣ ምንም አይነት እውቀት አይፈልግም። ኢቨን ጨው በለው ምን በለው ምንም ነገር መጠቀም የለብንም። ቀጥታ ይህን ትገዛለህ። ዋጋው ስንት ብር ነው? 10 ብር ነው። ይህን ትገዛለህ፣ ዘይትን ታፈላለህ፣ ትከታለህ፣ ትበላለህ። ጨው የለ ምን የለ ምን የተዘገጃጀ ነው ያለቀለት። ከዛ ካቻፕን ከጎን ታደርጋለህ። ማን ነው KFC? ዋጋን እያበሰል እንዳለ እነዚህ የተዘጋጁ ምግቦች ናቸው። በቀላሉ በዘይት ብቻ። እዚህ ሀገር ኢምፖርታንት ነገር ዮገርት 1 ኪሎ እርጎ ስንት ብር ነው? 8.50 በጣም ርካሽ ነው በነገራችን ላይ። ሌላ ቦታ ውድ ነው። እና እስኪ ወተት 2 ሊትር ወተት 14 ብር። ሁል ጊዜ ኤክስፓየር ዴት ማየት ግዴታ ነው። ግሬት ሱፐር ማርኬት በነገራችን ላይ በጣም ርካሽ ነው። ያቸው እነዚህ አሳ ደረቅ አሳዎች ናቸው። የተለያየ አይነት አሳ ዝርያዎች አለ። እኛ ጋር ብለው በጣም ነው የሚሸተው። ግን ሲሰሩ እንትን ብለህ ከሆነ አስተውለህ ከሆነ አያቸው እንዳለ አሳ። ይሄማ ስራ ነው የሚመስለው የባህላዊ መድኃኒት። ይኸውልህ አሳ እንዳለ አሳይልኝ። አይላቭ የስደት ጓዴ በጣም ነው የምወድሽ። አይ ሚስ ዩ ዋን ዴይ አይ ዊል ፐርቼዝ። ትልቁ መጠጣችን ይሄ ነው። ዊስኪ በለው። ማን ነው ብላክ ሌብል? ይሄ ፓስታ ከጤፍ ነው የተሰራው። ስንት ብር እንደሆነ አየሁ? 75 ሳንቲም። ታዲያ ከዚህ በላይ ርካሽ አለ ዱባይ? መኮረኒ እንግዛ።